በሰይጣን እኮ ነች ዞር በላንተ ቁጣ ከማላችሁ ለምን ሙጣ በቃ አሁን አሳያለሁ አንቺ እንስታን ነው ጉሉ አቅምሽ መጣው ቆይ አይደለም ተረጋጊ አይደለም አንተ እንደዚህ ካልከኝ ማለት ነው ጭራሽ ይበስብኛል በቃ ዞር በልና እንቀርጌ ሰው ይግደላ ተወጣች እንደ በፊት ነበርሽ ብቻ ተገናኝተሽ ነበር ዱላ ይዘሽ ቤት ቪዲዮ ነው አይቻለሁ አይታላቃለሁ ዱላ ይዘሽ ቤት መተሽ ነበር እኮ አይቼ ነበር ቪዲዮ እና ታዲያ ቤቴ ውስጥ ቀጥታ ክብር አለ የሚያስነኝ ሰው ልጅ እኮ ምን ሆነህ ነው አንተ እና እንዴ አሁን መንገድ ላይ ነው አሁን ላይ ተረጋጊና ነይ እዚህ ጋር ላዚስ ባስገባት ነው ቆሚና እዚህ ጋር ይኸውልሽ ካሜራ አለ በዛ ጋር ቆሚ እዚህ ጋር ካሜራ አለ ምን ማለት ነው ሰይድ ይችል ቅጥቅጥ አረገም ታዋት አለቃትም ምን አው ምን ነው ሰው ዱጋር ከጂዱጋር ዋንቺንም ተከለኝ ነው ተረጋጊ ተረጋጊ መለክያና ባስቴ ለሶዳቺፍቴ በቃ ተረጋጊ በቃሽ ምን ነው ከዚህ በላይ አሁን ምን ልትኝልሽ ከባሪ ጋር ሲጀመር ለምን ተገናኘሽ? ሲጀመር ከባሪ ጋር ለምን ተገናኘሽ? ከባሪ ላይ እጅሽ ነው አንሺ። ተረጋጊ ከኔ ጋር ያለሽ ኢንሻአላህ አንድ ቀን ይገናኛል ችግር የለም ኢንሻአላህ ካሜራ ፊት እንደዚህ ሰይድ የኔ ባል ብቻ ነው ገባሽ? ያንቺ ባል ማን ኢንሻአላህ ይላላ ከጃተ ተከቆታ ይላላ እሺ አውይ ተረጋጊ ይኸውልሽ እኔ ጠራኋችሁ ዝም በሉ እኔ ጠራኋችሁ ሰይድ ደግሞ ተቀይስ እሺ ተረጋጊ ቆይ ትንሽ አንቺ ስታይ ነው እንዴ ሰይድ ለቀቂ ሀበቃ ጋዲስ ነው ያሉት እኔ ስታይ ነው እንደዚህ አስተግፍሩላህ ቢላህ ማለት ግን ዘለ እንጀን ሲያርግ ኦፊ ኮያ ተከን አጄ ሰበካ እሺ ነሽ እንዴ ተረጋጊ ቆይ እዚህ ጋር ቪዲዮ ይቀርጽና በይ ለምን ቪዲዮ መቀርጽ እንጂ እሺ አሁን ተረጋጊ ይኸውልሽ እኔ ሀዊ ሮዛ ጥፋት አጠፋች አይደለም ለምን አትልም ጥፋት አጠፋች አይደለም ጥፋተኛው እንደውም አንቺ ነሽ ምን ማለት ነው ጥፋተኛው አንቺ ነሽ እንዴት በይ እሺ ሱመያ መታ ነበር እኔና ሱመያ ልታረቅ እንደፈልግ ታውቂያለሽ አይደል ወይ ማድረግ የነበረብሽ በዛ ሰዓት ብልጥ ብትሆኚ ሮጠሽ ስትወጪ ከኋላ ለማልቆልፍሽባቸው በሩን እኔ ምት እንደዛ ስኩኝ ድንገት መጣ ከዛ በቃ ለምን እኔና ሱመያ እንድንገናኝ ብትፈልጊ ኖሮ በሩን ከኋላ ሮጠሽ ወጣሽ አይደለ መቆለፍ ነበረብሽ ከዛ ለምን አፈልግ ልጆች እንዳገኛ ፈልጊ ይላልው ግን እሱ እንታል አልፈልግም ይኸው ብትቆልፊ ልጆቹን ግዴታ ታመጣቸዋለች እሷን ይዘናል አሁን አንቺ አውቀሽ ነው በር ለምን አልቆለፍሽባት ነበር እኔ አሁን እንደውም ሮዛና ከልብ ነው አመሰግናት አመሰግናለሁ ሁሌ ሮዛ ምስጋና አመሰግናለሁ እሷ ጥሩ ሰርታ ይኸውልሽ ቀስ በቀስ ቤት ከተማ ሲገናኙ ነበር ቀስ በቀስ ስላመነቻት አብራ መጣች አንድ ቀን ደግሞ ልጆቹን ይዘት መጣለች አብራ ገባሽ አይደል አንድ ቀን ደግሞ ልጆቹን ይዘት መጣለች እና አንቺ ጥፋት ያጠፋሽው እንደዛ አርክሽ አሁን ሮዛን ይቅርታ ቢያት እንደውም ለምን ነው ይቅርታ በትሷን ይቅርታ ቢያት ጥፋቴ ነው እንደ እኔ ይቅርታ ቢያት አረችን ይቅርታ ጠይቃትም ሳይ ምን ሆነሽ ነው እሷ ይቅርታ ጠይቃትም አሰሚኝ ነው መልሽ እኔ መልሽ አሰሚኝ አልጠይቃት ይቅርታ ቢያት አምቡር ምትይ እኔ ጋር ስትሆኝ ብቻ ለምን ይቅርታ እንዳትቆይ ሳይ የምትያት ልንገርሽ እሷ ለኔ አዝና ሱመያን ይዛ መጣ ያጠፋችሁ ጥፋት ምንም የለም በቤት ይዛ መጣች ታረስ አሰሚኛ መጀመሪያ እኔን አዳምጪ መጀመሪያ አዳምጪ ብታዝን ሱመያን ይዛ መጣች በቀስ ይዛል ይተውታል ተስፋረጋለሁ ስሚኛ አትግባ ሱመያ መስዋን እያመነቻት ስለመጣች መስዋን እያመነቻት ስለሆነ ወደዚህ መጣው አሪፍ ቻንስ ነው አዎ ሮዛ እንደዚህ ማድረጓ አሁን እኔ መሰሚኝና የምታከብሪኝ ከሆነ ይቅርታ ቢያት ሁሌ ለምን ነው በቃ ይቅርታ ቢያት እና በቃ ይቅርታ ቢያት እሷን እኔ አላኮረፍኳት አንቺ ማስኮረፍናት እንዴ እሷ ቆይ ማንት ሱመያ ሚስቴ ነች በእኛ መጣቻት እሷ ማትቀመጥም ነበር አንቺም ዝም ብለሽ ተቀመጪ ብለሽ ራስሽ እንደውም መጥፎ ከማድረግ ይሄው ቤቱ ያንቺ ነው ቁጭ በይ ምናምን ብትያት እሺ ቆንጆ ነበር ሱመያ መጣ እንደውም እንኳን ደህና መጣሽ ቤትሽ ነው ምናምን ብለሽ ማስቀመጥ ነበር ሲጀመር ቤታ ነው እንዴ ቆይ ቤቱ የእናንተ ነው ገዛለት አንተ ለሷ አልገዛህም አይደል እንዴ ቤቷም አይደለም ቤት ሲጀመር የኪራይ ነው ቤቱ ኪራይ ነው ምን አገባሽ ቤቴ ብትወስድ ጊዜ እንዴ ቤቱ ኪራይ ነው ቢሆንስ የሰው እኮ ለምን ታዲያ ይሄ ቤት ኪራዩን እሷን የምትከፍለው ቆየ ቤቱ ነገር እና ታዲያ ኪራዩን ማለት ቤቴ ለማለት ፈለገችው እኔ ይኸውልሽ ቤቴ ለማለት ፈለገችው አንቺ እንዴት ነው የኔ ነገር ያንቺ አይደል እሱ ባለቤቴ ካለች እኔ አሁን ባሏ ነኝ አይደል ልጆቼን አምጪ እያልኩኝ አይደል ልጆቼን አንተ እሷን የምታረቅ እያልኩ አይደል መተም በእንታረቅ የኔ ማስቀመጣት እዚህ ቤት ማስቀመጣት ምን ኖርበት አይደል ማስቀመጣት ሌላም ቤት አለን ግን እኮ ለቤት አላችሁ ለቤት ትራላችሁ ይሄ አይነት በቃ ሲጀመር አስሩ ቢሆንም አንቺ እንኳን ደህና መጣሽ ማለት ነው አላህ በጣም ታስጣላይ ሲጀመር አላህ መጠይቃት በጣም ጠይቃት አላህ አሁን እሱን አንቺ ተይና ተረጋጊና አሁን እሷን ይቅርታ በይ ሰይድ ምን ያረክ ነው ግን ቆይ ይቅርታ በይ እሷ ለምን ይቅርታ ማለት ነው በያት እኔ ነኝ ያልኩሽ በያት ይቅርታ በይ ላንተ ብዬ ለኔ ብለሽ ለኔም ብለሽ ከልብሽ በያት
በያት በያት በኋላ ተንቀጠልሽ እኔ ዞር ብል እኮ አትንቀጥም ሮጠሽ ትሄጂ አየሽ አሁን በያት ይቅርታ በያት እቺ ምን ብዬ እንደዚህ ይቅርታ በያት ወይ ይቅርታ በያት አትጣሉ ይቅርታ ባሉ ሰማሽ አይደል እና እናንተ ይቅርታ ተባባላችሁ በቀጣይ ወደ ሱመያ ስመለስ እንኳን መጣች በልተበቱን ተቀመጥ ነበር ወጣት በጣም ሞኝ ሲጀመር ሞኝ ምንም የማይገባው እሱን ተይ በቃ እሱ ተይ ያው አራብስ ጅርት ያራራ ይቃል እንጀራሲ አሁን አፋችሁን አትከቱ ዝም በይሽ ጸጥ በይ እና ሱመያ ላለችው ስለ ልጁ የመለሰችው ገጠር እጂ በሰራው ቪዲዮ መልሳ ነበረ እና ልክ አይደለም የሳሳተ መረጃ ነው ስለ ልጅቷ መጥፎ ነገር ያወራች ነው ግን ልጅቷ አጥፍታ አይደለም ወይ ፈልጋው እሷ እንዳለችው ዝና ሰርታ እግሯን ሰቅላ ምናምን ነገር እንዳለችው አይደለም ብዙ ነገር ስታወራ ነበር ስትሳደብ ነበር ሱመያ መጀመሪያ አጣሪ አንቺ ስሟን አልተናገርሽም ማው ግን የጀመርሽው እኔ እኮ እነግርሻለሁ ስመጣ አስረዳሻለሁ ያኔ ሳገባ ስመጣ አስረዳሻለሁ ያልኳት ምናልባት ሪካርድ ባረግላት አውጥታው ዩቲዩብ ላይ ተለቀዋለች ስለተናደች ሰውና ሰው ይጋደላል ብዬ ነበር ሚስጥሩ አሁንም ልጁ የማን እንደሆነ አንድ ቀን እናገራለሁ እኔም አውቀዋለሁ ማለት ልጁ እሱ እንዳልሆነ አንተ ታውቀዋለህ ያለችኝ እኮ የኔ ነው ማለት እኮ አይደለም ገባሽ አይደለ የኔ ነው ማለት አይደለም ልጁ አባቱ ሌላ ነው ካገባችሁ ልጅ አልወለደችም ግን ያ የወለደችበትን አባት እኔም ስለማውቀው ነው እንደገና ደግሞ በኒካ ላይ ኒካ ምናምን ስትል ነበር ሱመያ ምንም አይነት ኒካ ላይ ኒካ አስረሽ ምናምን ባለጌ ዝና ሰርተሽ ምናምን ስትል ነበር ምንም አይነት ኒካ ከኔ ጋር ያሰርነው ነገር የለም አሁንም ቢሆን ልጁ የኔ አይደለም ልጁ አባት አለው አባቱ ሌላ ነው አባቱን አንድ ቀን ልጅቷ ካለች ፍቃደኛ ከሆነች ልጅቷን ወደዚህ ወደ አዳማ መጣትና ቀስ ብዬ አሁንም ያው ስልክ እጇ ላይ የለም ታይዋለች ብዬ አላስብም ቪዲዮን ቀስ ብዬ ሚስጥሮችን ለማወጣጣት ሞክራለሁ እና ተናገረው ራሱ በቃ ተለያይቶ መታለች አይደል ተናገረው የሷም ትዳር ተበትኗል የኔም ተበትኗል በዛ ጉዳይ ማለት ነው ስለዚህ አንድ ቀን ሁሉም ሚስጥር ይወጣል እንደዘላችኋለን ሮዛም አመሰግናለሁ ተመልካቾችም እስኪ ያሰባችሁት ሱመያ እንዳለችው የሱመያን አስተያየት ሰምታችሁ እውነት መስሏችሁ እያመናችሁ ካላችሁ ልጁ አሁንም ወላሂ አይደለም ከልጁ ጋር ምንም አይነት ግንኙነት የለኝም ከሷ ጋር አክም ቤት ፎርጅድ ወረቀት ኒካ ምናምን አሰርቼ እንድትወልድ አደረኳት ተባበርኳት እንደ እህቴ ያገዝኳት እሷን ብቻ አይደለም ብዙ ልጆችን ሳግዝ ነበረ ለዛ ነው በቃ ስሜም የጠፋው የሱ ስለሆነ ነው ተባበር ነበር አንቺም ታቂ ነበር ምን ሆነሽ ነው ዘየመን ይያለሽ ለዛ በቃ ስሜ የጠፋ አብሬ ስለልኩኝ እንደዛ ነው እላችኋለሁ በቃ በአጠቃላይ ሚስጥሩን በቅርብ ጊዜ ከልጅቷ እንዴትም ብለን ተጣርቶ ይመጣላችሁ ነገር ይሆናል ቀስ በቀስ ከልጅቷ ራሷ ሚስጥሩን እንድትወጣ አደርጋለሁ ስለተከታተላችሁ እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱ ባይ ባይ እናንተ ሁለተኛ እንደጣሉ ይቅርታ አብራችኋል